ሰላም እንዴት ናችሁ? ሰላም ነው። ዛሬ ታይም ኤንድ ፕራይስ ነው የምናየው። ብዙ ጊዜ ታይም እና ፕራይስ የሚኮንሴፕት ሰምታችሁን ይሆናል። እስቲ ዛሬ በትንሹ ለማየት እንሞክራለን። ሁልጊዜ ፓወር ኦፍ ስሪ ታይም ኤንድ ፕራይስ ሲባል ፓወር ኦፍ ስሪ መምጣት አለበት አይምሯችሁ ውስጥ። የመጀመሪያው አኩሙሌሽን፣ ማኒፑሌሽን እና ዲስትሪቢዩሽን ነው። እነዚህን ደግሞ በመንገድ ነው የምንለያቸው። which one is accumulation, which one manipulation, distribution የሚለው ነው ዋናው ማወቅ ያለብን። ምክንያቱም ያም መግባት እንፈልግ ዲስትሪቢዩሽን ላይ ነው። ማኒፑሌት መሆን አንችልም አንፈልግም። አኩሙሌሽን ላይ ገብተን ቾፒ ማርኬት ማለት ነው። አኩሙሌት መሆን አንፈልግም። ስለዚህ ኢንተርባንክ ወይም ኢብዳ ሪፈርስ የሚያደርገው ፕራይስን ዲስትሪቢዩሽን ታይም ነው ማለት ነው። ኢንተርባንክ ፕራይስ ዲሊቨሪ የምንለው ሁልጊዜ ሊኪዲቲን ታይም ቤዝድ የሆነ ነው የሚፈልገው። ይህም ስንል ምን ማለት ነው? በብዛት ዲስትሪቢዩሽን ከመሆኑ በፊት ወዴት ነው አኩሙሌት የሚያደርገው ወይም ማኒፑሌት የሚያደርገው? ባክ ቱ ዋት ሊኪዲቲ ፑል፣ ወዴት? ወደ ታይም ቤዝድ ዛን ዲስትሪቢዩሽን። እሺ ለምሳሌ እስቲ ቡሊሽ ፕሮባቢሊቲ ሴታፖች ፓወር ኦፍ ስሪን በመጠቀም ለማየት ሞክራችሁ። እዚህ ጋር ላይ ኤግዛምፕል ያስቀመጥኩላችሁ ቻርት ይችላል፣ ግን በቀላሉ ለማስቀመጥ ሞክራለሁ። ሁልጊዜ አኩሙሌሽን፣ ማኒፑሌሽን፣ ዲስትሪቢዩሽን ነው ወይም ፓወር ኦፍ ስሪ ማለት ነው። ፕራይስ ዲስትሪቢዩሽን ከሆነ ኤክስፓንድ ከማድረጉ በፊት ሁለት ስቴፖች አሉ። መጀመሪያ አኩሙሌት የሚያደርገው፣ ከዛ ማኒፑሌሽን ነው የሚፈጥረው፣ ከዛ ዲስትሪቢዩት የሚሆነው። ይሄ እንዴት የምናውቀው የሚሉ ሶስት ነጥቦችን እናነሳለን። መጀመሪያው ሃይ ታይም ፍሬም ሾርት ፍሮም መለየት አለብን። ሃይ ታይም ፍሬም ለምሳሌ ስንላቸው ዴይሊ 4 hour 1 hour፣ ከዛ በኋላ ሎ ታይም ፍሬም ላይ ኮንፎርሜሽን ነው የምንፈልገው። ሁለተኛው ሴል ሳይድ ሃዝ ቢን ኢንጂነርድ ቡሊሽ ነው የምንፈልገው። ስለዚህ ሴል ሳይድ ሃዝ ቢን ኢንጂነርድ ማለት ማኒፑሌሽን ላይክ እዚህ ጋር እንደምናየው ይሄ ሴል ሳይድ ሊኪዲቲ ነው፣ ሎ ነው። ፕሪቪየስሊ ሳይክል ሎ ቀይ ሬድ ላይ ነው። ግሪን ላይ ነው እንደምንመለከተው ፕሪቪየስሊ ሳይክል ሃይ ነው። ፕሪቪየስሊ ሳይክል ሃይ ይሄ ሎ ነው። ስለዚህ ሃዝ ቢን ኢንጂነርድ ማለት ቴክን ተደርጓል ወይ፣ ፕራይሱ ቴክን አድርጓል ወይ። ቡሊሽ ሁሌ መፈለግ ያለብን መጀመሪያ ሴል ሳይድ ሊኪዲቲ ቴክን ከተደረገልን ነው። የየትኛው ፕሪቪየስሊ ሳይክል ታይም ብሎ ላይ ከረንት ታይም ሳይክል ማለት የባለፈው። ለምሳሌ ለንደን ከሆነ የምንተርደው ለንደን አኩሙሌሽን አለ፣ ማኒፑሌሽን አለ፣ ዲስትሪቢዩሽን አለ። ስለዚህ ዲስትሪቢዩሽን ከመሆኑ በፊት የለንደን ማኒፑሌሽን ፌዝ ሳይክል ሎ ላይ ልክ እንደ ቴክን ሲያደርግ ያንን እናያለን። ሁለተኛው ኒው ታይም ሳይክል ኦፕን ነው። ታይም ሳይክል ኦፕኖች አሉ። እነሱ ኦፕን በሚሆኑበት ሰዓት የት ነው ኦፕን የሆነው? ፕሪቪየስሊ ሳይክል ላይ ከሱ ልክ እንደተከፈተ ቀጥታ ፐርጅ ኤንድ ሪቨርስ ካደረገ ላይክ ይገባኝ እንችላለን። እዚህ ጋር እንደምንመለከተው ይህ 30 ሚኒት ነው። ይሄ 30 ሚኒት ነው። ፕራይስ እንደምትመለከቱት ፕራይስ እንደምትመለከቱት ቤሪሽ ሞመንት አለ ነው። አክቹአሊ ሎ ታይም ፍሬም ነው ይሄ ማሳያችሁ ለኤግዛምፕል። ከዛ ኒው ታይም እዚህ ጋር ተከፈተ። ይሄ ኒው ታይም ሳይክል ነው። ልክ ሲከፈት ድሮፕ አውት ዌር ይሄንን ቴክን አደረገው። ፕሪቪየስሊ ሳይክል ነው ይሄ ነው ሴል ሳይድ ሊኪዲቲ እዚህ ጋር አለ። ቴክን አውት አደረገው። ዘን ዋት ምን ተፈጠረ? ኤክስፓንድ አደረገ። ላይክ ኤክስፓንድ ሲያደርግ ምን እዚህ ጋር ኢንቨርዥን ፔር ባል ይገባል። ፔር ባል ይገባሉ። ላይክ እኛ የምንፈልገው ለምሳሌ ይሄ ፕሪቪየስሊ ሳይክል ነው ቴክን አውት ሆነ። ላይክ እዚህ ጋር እንደነገርኳችሁ ቴክን አውት ላይክ ዚስ ከዛስ ፓምፕ አደረገ። ላይክ እዚህ ጋር ብዙ ጊዜ ሴትአፖቹን ፓተርኖችን መፈለግ እንችላለን። ለምን ፕሪቪየስ ሳይክል ነው ቴክን አውት ተደርጓል። ልክ ቴክን አውት እንደተደረገ ፓምፕ ዘን ዋት ዊ ጋት ኤፍጂ አይተናል። እዚህ ጋር ዲስካውንት አሪዎች ሪስፔክትድ መደረግ ጀምሯል። ምክንያቱም ታይሙ ፕሪቪየስሊ ታይም ሳይክል ነው ቴክን አውት ተደርጓል። ኢፕታ እዚህ ጋር ቡሊሽ መሆን ይችላል ነበር፣ ግን ምን ፈለገ? ኢትስ አባውት ስታርት ቡሊሽ። እዚህ ጋር አኩሙሌሽን ነው እዚህ ጋር እንዳለ አኩሙሌሽን እዛ ሰው እዚህኛው ሳይክል ላይ ማኒፑሌት ሆኗል። ምን በማሰብ ሰባውት ቤርሽ ወርደር ብሎ ሰው ሁሉ አስቧል።
ነገር ግን ይብቻ ምንድነው የሚኖረው previous cycle law ማክፈር ፈልጓል every cycle law is expected but you want ምንም መጠበቅ አለብን ሁልጊዜ ኢንፎርሜሽኖች መጠበቅ አለብን like taken out ተደረገ ፌር ቫልዩ ጋፕ አለ it's respectively like እንደምታዩት በጣም የሚያምር ዲሊቨሪ ነበረ breaker አለን እዚህ ጋር market structure shifts አለን everything is now confirmed what confirmed ያደርጋል low time cycle previous cycle taken ተደረገ breaker FG retrace expand even so ሲመጣ like ይሄ level respect አድርጓል ይሄ high probability buy setup እንለዋለን እዚህ ጋር እንደምናየው ማለት ነው እንደቀደመ ተሰያችሁ ወይም እዚህ ጋር ማለት ይችላል ፕሮጀክት ሪቨርስ ሞዴል ሌላ አንድ ላሳያችሁ እዚህ ጋር እንደምንመለከተው previous 90 minute cycle አለ here previous like 90 minute high እዚህ አለ price taken out አደረገ like look opening like open እንደተደረገ PM session and 1 PM ወይ በ24 hours ተጠቀሙ ከሆነ ኒውዮርክ ሳይክል ኒውዮርክ ታይም ነው ተጠቀሙ ስለዚህ ይሄ ምን አደረገው ሊኩዊዲቲ ቴክን አደረገ ወይ ፐርጅ አደረገ ማለት ነው ከዛስ ምን ተፈጠረ ይሁን እንጠብቃለን patterns FG fair value gap or breaker here we got the internet actually interaction like እንደዚህ አይነት ሴታፖች ሁሉ ጊዜ የሚመጡት ሊኩዊዲቲ ግራፕ ከተደረጉ በኋላ ነው ማለት ነው ሊኩዊዲቲ ግራፕ ሳይደረግ እንደዚህ አይነት ሴታፖች